የትግራይ ህዝብና መንግስት በተደጋጋሚ ለሰላም ያላቸውን ዝግጁነት ለማሳየት ያደረጉት ጥረት እንዲሁም ያሳዩትን መጠነ ሰፊ ትዕግስት ከቁብ ባለመቁጠር የኢሳያስ ጥገኛ ፖለቲከኞች አሁንም ዳግም በትግራይ ላይ ጦርነት ያወጁ እንደሚገኙ የፖለቲካ ተንታኙና ጸሐፊው አቶ አማኑኤል አማረ ከዲደብሊው ኢንተርናሽናል ጋር በነበራቸው ቆይታ ገልጸዋል። የአማራ የበላይነትን ማስፈን አለብን የሚለው በርከት ባሉ የፖለቲካ ልምድን ባላቸው ኤክስፒሪየንስ ባላቸው ሰዎች የሚታየው አገላለጽ ደግሞ መልኩን ቀይሮ አሁን የኤርትራ ኃይል ጥገኛ ሆኗል። ኦልሞስት 100% የኤርትራ ኃይል ጥገኛ ሆኖ እየመጣ ነው ያለው። ፋኖም እንበለው የአማራ ታጣቂም በለው የአማራ ክልል በአማራ ክልል መንግስትም የሚመራ የኤርትራ ጥገኛ ኃይል ነው ያለው። ስለዚህ ህዝባችን አሁንም ትግሉ አላለቀምና የነበረውን የደጀንነት ተሳትፎ አጠናክሮ ከጀግናው ጥምር ኃይላችን ጎን በመቆም ትግላችን የተያዙ ወረዳዎችን እስክናወጣ ድረስ በተለመደው አግባብ ሁሉም ከጥምር ኃይላችን ጎን በመቆም የሚችለውን ተሳትፎ እና አስተዋጽኦ እንዲያደርግ በዚህ አጋጣሚ መልእክቴን አስተላልፋለሁ። የ4 ኪሎ ቤተ መንግስት የመዘወር አቅም እንዳላቸው የሚነገርላቸው እና አንዳርጋቸው ጽጌ የአብይ አህመድ ቡድን ፍጹም ለድርድር መቀመጥ እንደሌለበት እየመከሩ ነው። በአንድ ወንበር ላይ ካንተ ጋር ቁጭ ብለው ድርድር የሚያደርጉበት ሁኔታ ውስጥ መገኘት ለኔ እንዴት አረጋው ሰሬንደር ተርምስ ኦፍ ሰሬንደር ነው። በእነሱ የተነሳስ ግን ህዝቡ ደግሞ መቀጣቱ ስማ ይሄ እኮ የትግራይ ህዝቡ ይቀጣል አልኩም ያለው ሌላ መንገድ አለ ወይ? እነዚህ የአምባገነኑ ኢሳያስ አፈወርቂ የፖለቲከኛ ጥገኞች በማንኛውም የኢትዮጵያ የውስጥ ጉዳይ ላይ የኤርትራ ፈቃጅነትና ከልካይነት የሚቀበሉ እንደሆኑም አቶ አማኑኤል ያስረዳሉ። ከኤርትራ ጋር በተያያዘ የኛ ሀገር ህዝብ መገንዘብ ያለበት ነገር ድሮም ግንቦት 7 ደጋግሜ ስናገረው የነበረ ነገር ነው። ኢትዮጵያ በምድር ላይ ስትራቴጂክ ወዳጅ ቢኖራት ኤርትራ ብቻ ናት። ተስፈኛ ኃይሎች የማዕከላዊ መንግስት በኤርትራ ፍላጎት የሚወድቅ ከሆነ ስልጣን ልናገኝ እንችላለን የሚል ተስፋ ያደረጉ ናቸው። እነዚህ ተስፈኛ ኃይሎች ደግሞ በምን ልንለያቸው እንችላለን? አንደኛው የኤርትራን ኢንቮልቭመንት በማንኛውም ሁኔታ ላይ ዲማንድ የሚያደርግ ነው። በኢዜማ በኩልም ኢሳትን የሚቆጣጠረው የአንዳርጋቸው ጽጌ ግሩፕ በሌላኛው ደግሞ የአብን የደሳለኝ ጫኔ የምክር ቤት አባላት የሆኑት የ4 ኪሎ ስብስብና ጥገኛ ኃይሎች በአሁኑ ወቅት በትግራይ ህዝብ ላይ ያወጁት ያለው ጦርነት በእያንዳንዱ ብሔር ብሔረሰብ ላይ እንደታወጀ በመረዳት ሁሉም የኢትዮጵያ ብሔር ብሔረሰቦችና ህዝቦች ጽኑ ተቃውሟቸውን ሊያሰሙ ይገባል። ይሄ ማንነት የማጥፋት ሂደት ሄዶ አሁን የትግራይን ማንነት በመደፍጠጥ ሌላው ገብስ ነው እዳው ገብስ ነው ሌላውን ማጥፋት አያስቸግርም ወደሚለው ደረጃ ነው እየመጡ ያሉት። ሌሎች ብሔርና ብሔረሰቦች የጊዜ ጉዳይ ነው። ይሄ እሳቤ እስካሸነፈ ድረስ ይሄ የመደፍጠጥ እሳቤ እስካሸነፈ ድረስ ሰለባ መሆናቸው አይቀርም። እንዴት ነው ሊድኑ የሚችሉት? የትግራይ ህዝብ ያደረገ ባለው መንገድ ነው ሊድኑ የሚችሉት። ሌላ ሊያድናቸው የሚችል አካል አለ ወይ? አይመስለኝም። ሊድኑ የሚችሉት በራሳቸው ትግል ብቻ ነው። ሌላ አዳኝ ሊመጣላቸው የሚችል አይመስለኝም። ሌላ አዳኝ እንዲመጣላቸው ደግሞ ኤክስፔክት የሚያደርጉ ከሆነ የሚጠብቁ ከሆነ ይሄንን ጉዳይ ሊያሸንፉት የሚችሉ አይመስለኝም። ዋናው ነገር ሌሎች ብሔርና ብሔረሰቦች ምንድነው ሊያጋጥማቸው የሚችለው የሚለው ከዚህ ከትግራይ ጦርነት ከዚህ ከትግራይ የዘር ማጽዳት የዘር ማጥፋት ሂደት መማር ያለባቸው ይመስለኛል።